ጸጉሬን ቀለም መቀባት ፈልጌ ነበር እንዴት ይታያል ትላለች። ጸጉር መቀባትን በተመለከተ እስልምና ሃይማኖታችን ምን ብሏል የሚለውን ሙሉውን እንመልከት። ጥቁር ከለርን ከልክሏል ሃይማኖታችን። ነቢያችን ሰለላሁ ዐለይሂ ወሰለም ጥቁር ከለርን ወይንም ማጥቆሪያን አትጠቀሙ ለጸጉራችሁ ብለዋል። ወጀኒቡ አሰዋድ ብለዋል። ጥቁር ከለርን ራቁት ብለዋል። ሌላ ቦታ ላይ ምን ብለዋል? ሰየእቲ ፊ አኺር ዘማን ቀውሙን ሚን ኡመቲ የኽዲቡነ ቢሰዋድ ፈሃኡላ ላ የጅዱነ ራኢሐተል ጀና ብለዋል። የቂያማ ቀን ሲቃረብ ዕለተ ትንሣኤዋ ስትቃረብ ከኡመቶቼ ከህዝቦቼ የሆነ ሰዎች ይመጣሉ። እነዚያ ሰዎች ጸጉራቸውን ጥቁር ቀለም ይቀባሉ። እነዚህ ሰዎች በፍጹም የጀነትን ሽታ አያገኙም ብለው ተናግረዋል። ከዚህ ምን እንረዳለን? ነቢያችን ሰለላሁ ዐለይሂ ወሰለም ጥቁር ከለርን ወይንም ማጥቆሪያን ለጸጉራችን እንደከለከሉ እንረዳለን። ስለዚህ ጥቁር ከለር በጣም የተከለከለ ነው። ጥንቃቄ አድርጉ፣ እሱን እንዳትቀቡ ማጥቆሪያ። ከዚያ ውጭ ግን ይቻላል። ከዚያ ውጭ ይቻላል፣ ትችላላችሁ። ታላላቅ ዑለሞች እነ ሼኽ ኢብኑ ባዝ እነ ኢብኑ ዑሰይሚን ሁላቸውም ተጠይቀው የመጣው ሐዲስ ላይ ጥቁር ከለር አትጠቀሙ የሚል ነው። ከዚያ ውጭ ይቻላል ብለዋል። ግልጽ ነው አይደለ? ይህን ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።